ሰላም ጤና ይስጥልኝ። እንዴት ሰነበታችሁ? ትዕግስት ነኝ ከኢማ ዲዛይን። ዛሬም እንግዲህ እንደተለመደው አንዳንድ የተሰሩ ልብሶችን ይዤላችሁ ቀርብ ያለው ምን ይመስላሉ እና ዋጋቸውስ እንዴት ነው የሚለውን አብረን እናያለን። አብራችሁን ቆዩ። እንግዲህ ለዛሬ ይዤላችሁ የቀረብኩት እንደምታዩቸው በጣም የሚያማምሩ ለፕሮግራም መሆን የሚችሉ ከስራቸው እስከ ጥልፋቸው እስከ ዲዛይናቸው ምንም የማይወጣላቸው አይነት ልብሶች ናቸው። የምታዩቸው እንግዲህ ወደ ሙሽራ ልብስነት ቀረብ ያሉ ልብሶች ናቸው። ይሄኛው የምታዩትን ልብስ ከለር ኮምቢኔሽኑን፣ የፈርጡን፣ የጥልፉን አገባብ ፕላስ ከላይ ጀምሮ የዲዛይኑን ሙሉ ነገሩ ምንም አይነት ምቾት የማይነሳ ቆንጆ አይነት ልብስ ነው። እንግዲህ ዲቴይሉን ስጀምርላችሁ እዚህ ከቶፑ ልጀምርላችሁና አንገቷ እንደምታዩት 4 ማዕዘን ቪ ነች የተቆረጠችው። ከዛ በኋላ መጣንና እጁ ሙሉ ነው። እዚህ ጋር እንደምታዩት ዲዛይኑ ፊት ለፊት እንደመሆኑ ደረት ላይ እንደማረፉ አይን ውስጥ ግብት የሚል ነገር ነው ለማድረግ የሞከርኩትና የገባችው ዲዛይን አይን ውስጥ የምትገባ ቆንጆ ዲዛይን ነች። ማለት ከአንዳንድ የምትታይ አይነት ሉክ ነው ያላትና ቶፖ እንግዲህ ሙሉ ጥልፍ ነው። ወደታችም ስንመጣ ደግሞ እንደምታዩት ቆንጆ በሆነ 3 አይን መነን ነው የተሰራው። ምክንያቱም 3 አይን የሆነበት ምክንያት አንደኛ ጥልፉና ፈርጡ አንድ ላይ ሆኖ ትንሽ ከበድ ማለትና እዚህ አካባቢ ያለውን ፓርት እየጎተተ እንዳያበላሽብን ሞር ጠንከር ያለ ጨርቅ መጠቀም ስላለብን ነው 3 አይን የምናደርገውና እንግዲህ በጣም ቆንጆ ሆኖ ነው ያለቀው። ቀሚሱ በጣም ያምራል። እንደዚህ ሰፋ አድርጌ ላሳያችሁ። በጣም የሚያምር ቀሚስ ነው። ይህን ቀሚስ እናንተ በፈለጋችሁት እጁ ጉርድም ሊሆን ይችላል፣ እጁ ሙሉም እንደዚህ ሊሆን ይችላል። ከወገብ በላዩን በፈለጋችሁት ዲዛይን ቀይራችሁ በ45,000 ብር ብቻ ቆንጆ ሙሽራ እናደርጋችኋለን። ወደ ቀጣይ ስንሄድ ደግሞ እችኛዋን ቀሚስ ነው የምናገኘው። እቺ ቀሚስ ከጨርቋ እስከ ዲዛይኗ ለየት ያለች ወጣ ያለች ዲዛይኑ ያኔ ዲዛይን የሆነ ልብስ ነው ይዤላችሁ የመጣሁት። ጨርቁ እንግዲህ መነን ሆኖ ቀረብ ተብሎ ሲታይ ግን ስሪዲ ያለው ሉክ ነው። ስሪዲ አይነት እይታ ያለው ጨርቅ ነው እና ሻይን አለው። ከውስጡ ሻይን የሚያደርጋለው 50 ቁጥር የምንለው ወርቀ ዘብ አለ አብሮትና በጣም ነው የሚያምረው። በጣም ነው የሚያዘንጠው። አንዳንዴ ተመሳሳይ ነገር አንድ አይነት ፕሮግራም ላይ ተመሳሳይ ነገር ላለመልበስ ለየት ያለ ነገር ለሚፈልግ ሰው እንደ ምርጫ የሚሆን አይነት ልብስ ነው እና እዚህ ጋር የገባለትን ጥልፍ ደግሞ ከጨርቁ ጋር ከለሩ የማይጣላ ኮምቢኔሽኑ መምጣት እንዲችል ከመደቡ ጋር ከጨርቁ ጋር ሊሄድ የሚችል አይነት ክር ነው የወሰድነው። ፕላስ ፈርጡን እንደምታዩት ዲቴይል ነው የገባለት። ዲቴይል ነው የገባውና በጣም ድምቅ ያለች ቆንጆ የሙሽራ ልብስ ነች። ጨርቋም ከሸማኔ እጅ በጣም አስቸጋሪ የሆነች ብዙም አትሸመን አይነት ጨርቅ ነች። ይቺ ልብስ እንግዲህ እናንተ በፈለጋችሁት ዲዛይን ከወገብ በላይ ሆን እዚህ ጋር ከወገብ በላይ ጃፖኒ ስታይል ነው። ቪ ነገር ነች። አንገቷ 4 ማዕዘን ቪ ነገር ነው የምትመጣው። እሷን እንግዲህ እናንተ ከወገብ በላይ በፈለጋችሁት መቀየር ትችላላችሁ። እንደዚህ ሆኖ አልቆለት 40,000 ብር ብቻ እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ እንግዲህ ይሄ ልብስ ራሱ ይናገራል። ከጥልፉ እስከ ዲዛይኑ፣ ከዲዛይኑ እስከ ፈርጥ አገባቡ ኤቭሪ ዲቴይሉ በጣም ቆንጆ የሆነ አገራዊ ሉክ ያለው የሆነ ሪፕሬዘንት የሚያደርገው ነገር እንዳለው የሚያስታውቅ እዚህ ጋር የምናያቸው እና አክሱምን፣ እዚህ ጋር የምናያቸው ንጉሥ ሰለሞንን፣ ሳባን፣ እዚህ አካባቢ ስንመጣ ደግሞ በገናን፣ እዚህ አካባቢ ስንመጣ ደግሞ በገናን፣ ጸናጽልን፣ ጀጎልን እናያለን እና አገራዊ ሉክ ያለው አይነት ልብስ ነው እና አንዳንድ ልብስ እንደዚህ ራሱን ካልቸሩን ሪፕሬዘንት ሲያደርግ ደስ ይላል። በጣም ቆንጆ ልብስ ነው። እንግዲህ እንደምታዩት ከለር አገባቡን በጣም ነው የሚያምረው። ይህም እንግዲህ እንደምታዩት በ3 አይን መነን ነው የተሰራው። ቆንጆ በሆነ 3 አይን ነው የተሰራው። ከወገብ በላዩም እንደምታዩት ሙሉ ጥልፍ ነው። ሙሉ ጥልፍ ነው። ከዛ ደግሞ ብዙ ጊዜ ቶፕ ላይ መጠንቀቅ ያለብን አይናችን ሮጦ የሚያልፈው አንገት አካባቢ ጌጣጌጥ የምንጠቀምበት አካባቢ ፊት ለፊት ያለው ፓርት ነው እና ብዙ ጊዜ ፊት ለፊት ላለው ፓርት ዲዛይን ላይ እንጨነቃለን። እዚህም ጋር ደግሞ አይን ውስጥ የሚገባ ቆንጆ አይን ያዝ የሚያደርግ አይነት ከውስጡ ከዋናው ፓርት ላይ ነው ወስደን ደረቱ ላይ ለማምጣት የሞከርነው እና እንደምታዩት ቆንጆ ሆኖ አልቋል። ይህንንም ልብስ እናንተ በፈለጋችሁት ዲዛይን ከወገብ በላዩን በፈለጋችሁት ዲዛይን ከወገብ በታችሁ ደግሞ ተቆርጦ እንደዚህ ትልቅ ለማይፈልግ ሰው ምን ሊመስል እንደሚችል እሱንም አሳያችኋለሁ። በዚህኛው አሁን ባለበት ግን እናንተ ከወገብ በላዩን በፈለጋችሁት ዲዛይን መርጣችሁ በ55,000 ብር ብቻ እንሰራላችኋለን። ወስዳችሁ ደግሞ ይችኛዋን ቀሚስ እናገኛለን። እንደምታዩት ከወገብ በላይዋ በጣም በሚገርም ዲቴይል ነው የተሰራችው። ይሄኛው ፓርት አብሮ ነው ፓተርኑ አብሮ ነው የወጣለት እና
የጎን ሳይድ ዳርት ላይ ነው አብሮ ተያይዞ የወጣው። አንገቷ ኦ ነው፣ ዝግት ያለ ኦ ነው። እዚህ ጋር እንደምታዩት ደግሞ ለቀቅ ያለ ከደረቷ ጀምሮ እስከ ጀርባዋ ድረስ አብሮ የሚሄድ የወጣላት እጅ አለና ላይክ እጅ ነገር ነው። ላይክ የካባ አይነት ከፍታ ግሬስ ነው ያለው እዚህ አንገቷ አካባቢና በጣም ነው የሚያምረው። ሙሉ ደረቷን ጥልፍ ሆኖ ነው የወረደው። እንግዲህ ከለሮቹን እንደምታዩቸው ዝም ያለ የጮኸ ነገር ለማይፈልግ ሰው ምርጫ መሆን የሚችል ከለር ነው። ዝም ያለ ነው። ፕላስ ፈርጦቹ የገቡበት ወይ ድምቅ እንዲል አድርጎታል እና ከላይ ምንም በቃ ዲቴይሉ ምንም ያወጣለት አይነት ልብስ ነው። ከጎን ደግሞ አሁን ብዙ ጊዜ ልኬት ላይ ፐርፌክት ልኬት አናገኝም፣ እንቸገራለን እና ከኋላው ጥቅጥቅ ላስቲክ እያለን እንሰራለን። ከሱ በአማራጭ እንደ አማራጭ እንዲሆን ደግሞ ይሄ ደግሞ ከሳይድ ከፍሮንት ሳይድ እስከ ባክ ሳይድ ድረስ ከፊት ለፊቱ እስከ ጀርባው ባለው ርቀት ውስጥ ጥቅጥቅ ላስቲክ ነው የተጠቀምነው። እንደዚህ ስትረች ማድረግ የሚችል ጥቅጥቅ ላስቲክ ነው የተጠቀምነው እና እንደ አማራጭ ፕላስ ደግሞ እንደ ዲዛይን ሲታይም ያምራል። ላይክ ዲዛይን ነው የሚመስለው እና እንደ ዲዛይንም አዲስ ሉክ ለመፍጠር ነው የሞከርኩት። ከዛ ደግሞ ወደ ታችኛዋ ስንመጣ ታዩት እንግዲህ መካከለኛ የምንለው አይነት የጥልፍ ቁመት ነው ያላት። ከለሯም እንግዲህ ከላይኛው ጋር በራሱ ዲዛይኑም የላይኛዋን ዲዛይን ሙሉ ዲዛይን ማለት ይቻላል ወደ ታችኛው የመጣው እና እንደምታዩት አገባቡ ያምራል፣ ከለሩ ያምራል። እንደ መደብ የተጠቀምነው ይሄ ወደ ሲልቨር ጥቁር ያለው አይነት ነጭ አይነት ከለር እኛ 31 ቁጥር እንለዋለን፣ ወደ እርሳስ ይቀርባል እና እሱ ነው። ከላይ ሌመኑን እና እኛ 50 ቁጥር የምንለውን ይሄኛውን ክሬሙን ከለር ድምቅ ብሎ እንዲወጣ አድርጎታል እና በጣም የሚያምር አይነት ከለር ኮምቢኔሽን ነው ያለው። ፕላስ ፈርጦቹም ደግሞ ሳይበዙ ሳይጨንቁ ያን ያህል ብዙ ፈርጥ ለማይፈልግ ሰው ጥሩ በሆነ አገባቢ የገባ ልብስ ነው። ይሄንን ልብስ እነሱ በዚህም ዲዛይን ሊሆን ይችላል፣ በሌላ ዲዛይንም ቀይረው ሊሆን ይችላል። በፈለጉት ዲዛይን በወራጅም መምጣት የሚችል ልብስ ነው። በፈለጉት ዲዛይን እነሱ በመረጡት ወይ ሰርተንላቸው 22 ሺህ ብር ብቻ እንሰራላቸዋለን። እሺ በቀጣይ እንግዲህ ደግሞ ይችኛዋን ቀሚስ ነው የምናገኘው። ይቺ ማለት እዛ ጋር ያየነውን ትልቁን ቀሚስ ለማይፈልግ ሰው፣ በዛ ቁመት ልክ ለማይፈልግ ሰው ግን ደግሞ ዲዛይኑን ለወደደው ሰው እንደ አማራጭ መሆን የምትችል አይነት ዲዛይን ነች። እዚህ ጋር እንደምታዩት እዛ ጋር ያየናቸው አክሱም፣ ጸናጽሉ፣ እዚህ ጋር መስቀሉ፣ ሳባው፣ በገናው ኦልሞስት ሁሉም እዚህ ጋር ጀጎል ኦልሞስት ሁሉም በሚባል ደረጃ ለማስገባት ነው የሞከርኩት እና ያንን ትልቅ ዲዛይን መልበስ ፈልግ ነበርኩ ግን ደግሞ በዚህ መጠን አይደለም ለሚል ሰው እንደ አማራጭ ነው ያቀረብኩት። ኦልሞስት ሁሉም ነገር ገብቷል። ከለር ኮምቢኔሽኑ አለ፣ ማች ያደርጋል፣ ቆንጆ ሆኖ ይሄንን ልብስ ደግሞ በራሱ ሆኖ ሙሉ ቶፑን እንደዚህ በታችኛው ዲዛይን ታች ያሉት ዲዛይኖች ወደ ላይ ይወጣልኝ የሚል ሰው ከነሱ ላይ የተወሰነ ነገሮችን መርጠን ደግሞ እዚህ ጋር ደረቱን ብናወርድበት ያምራል፣ እዚህ አንገቱን ሰፋ አድርገን ብናወጣው ያምራል እና እጁንም ቶፑንም እነሱ በፈለጉት ወይ መቀየር ይቻላል። እንግዲህ ቆንጆ ሆኖ የተሰራው በሁለት አይን ነው። ምክንያቱም የጥልፉ መጠን ዳትማች ትልቅ ስላልሆነ ያን ያህል ወፍራም ጨርቅ አያስፈልገውም እና ሁለት አይን በቂው ስለሆነ ቆንጆ በሆነ ጥቅጥቅ ባለ ሁለት አይን ነው ይሄንን የሰራ ነው። እንግዲህ ይሄንን ዲዛይን እነሱ በፈለጉት ከወገብ በላይም በፈለጉት ከወገብ በታችም በዚህ መጠን ደብል ይሆንልኝ ኦር ብቻውን በዚህ ይበቃኛል ለሚል ሰው እነሱ በፈለጉት 22 ሺህ ብር ቆንጆ አድርገን እንሰራላቸዋለን። ወደ ቀጣይ ስንሄድ ደግሞ እችኛዋን ቀሚስ ነው የምናገኘው። እቺም እንግዲህ ቅድም ካየናት የሙሽራ ልብስ ላይ ጀስት እንደ አጃቢ ተቆርጦ የወጣ ዲዛይን ነው እና ዲዛይኗን የወሰድናት ከእግሩ አካባቢ ላይ ካለ ዲዛይን ነው። እንግዲህ እንደምታዩት እዚህ ጋር ከለሩ አንድ አይነት ነው። ፈርጡ ትንሽ ጣል ጣል ብሎ ጀስት ማች ብቻ እንዲያደርግ ሆኖ ነው የገባለት። መነኑ እንደምታዩት ቆንጆ ሁለት አይን መነን ነው። ከላይ እጁ ሙሉ ነው። አንገቱ አካባቢ ዚግዛግ ቪ ነገር ነው የወጣው። የአንገቷ ማገባብ በጣም ነው የምታምረው። ዚግዛግ ቪ ነገር ነች፣ በጣም ታምራለች። እጇ ሙሉ ነው። ይሄንን ግን እጁ ሙሉ ለማይፈልግ አንገቱን ደግሞ በራሱ ዲዛይን ማውጣት ማለት በራሱ ዲዛይን የሚፈልግ ሰው እነሱ በፈለጉት ወይም ከወገብ በላዩን ቀይረን ከወገብ በታችንም ሳይዝ ይጨመርልኝ እዛ ላይ ያለውን ዲዛይን ወድጀዋለሁ እና ሳይዝ ይጨመርልኝ ለሚልም ሰው ደግሞ ሳይዝ ጨምረን ያው ሳይዝ ሲጨምር እንደ ሳይዝ ዋጋም ይጨምራል። ግን እቺ ባለችበት እንደዚህ ቆንጆ ሆና አልቃ 12 ሺህ ብር ብቻ እንሰራላችኋለን። እሺ አሁን ደግሞ በቀጣይ እንግዲህ አንዳንድ የሽመና ልብሶችን ላሳያችሁ። እስካሁን የተሰሩ ልብሶችን ነው ስናይ የቆየ ነው እና አንዳንድ የሽመና ልብሶችን ላሳያችሁ እና የተወሰነች ደቂቃችን እንጠቀማለን። እንግዲህ በመጀመሪያ ይሄኛውን ልብስ ነው ማሳያችሁ።
ይሄኛው ልብስ እንደምታዩት ዲፕ በርገንዲ ነው። ነጠሏ እንደምታዩት በጣም የምታምረው ዲፕ በርገንዲ ነች። ቀሚሱ ደግሞ እንደምታዩት ቁመቱ የሚያምር ዲፕ በርገንዲ የሆነ ከላይ ዲዛይኖቹ ደግሞ መደቡ እንደምታዩት ዲፕ በርገንዲ ነው። ሻይን የሚያደርገው ፓርት ይበዛል። ከዛ ደግሞ እዚህ ጋር የምናያቸው ዲዛይኖች ደግሞ ለካሜራ ብዙ የምታዩትን እርግጠኛ አይደለሁም። ወርቀ ዘብ ነው፣ ጎልደን ወርቀ ዘብ ነው ዲዛይኖቹ የወጡለት። ከዛ እዚህ ጋር ደግሞ ዳይመንዶቹ እና እዚህ ጋር ደብል ዳይመንዶቹ በኦሬንጅ እና 96 በምንለው ቁጥር በኦሬንጅ ነው ዲዛይኑ የወጣው። እዚህ ጋር ውስጥ 74 የምንላት ቱርኮስ ከለር አለች። ላይት ብሉ ነገር ነች። በጣም ነው የሚያምረው ሲታይ ድምቅ የሚያደርግ በተለይ ናይት ለሆነ ፕሮግራም የሚያሳምር አይነት ልብስ ነው። ይሄኛው ልብስ እንግዲህ እዚህ ጋር እንደምናይ ሁለተኛ ከለር ባይባልም በተወሰነ የከለር ልዩነት ነው እዚህኛው ጋር የመጣው። ይሄኛው ደግሞ ሞር ለቀይ የቀረበ ከበርገንዲነት ለቀይ የቀረበ አይነት ዲዛይን ነው ያለው። እዚህ ጋር የምታዩት ዲዛይን እዛ ጋር በጎልደን ያየናቸው በወርቀ ዘብ ያየነው ዲዛይን እዚህ ጋር 2 ቁጥር በምንለው ዲዛይን ነው የገባው፣ ክር ነው የገባው እና እዚህ ጋር የምታዩቸው የዳይመንዶቹ ፍሬም ደግሞ እዛ ጋር ያየነው ኦሬንጅ ነበረ እና እዚህኛው ላይ የምታዩት ደግሞ በወርቀ ዘብ ነው የዳይመንዱ ከበር የተሰራው እና ሁለቱም ድምቅ የሚያደርግ ልብስ ነው። ሞር ከለር ለሚመቸው ሰው ይሄኛው በጣም ያምራል። ዝም ያለ ግን ሻይንነቱ ደግሞ ድምቅ እንዲያደርገው ለሚፈልግ ሰው ደግሞ ይሄኛው ያምራል። እንደ ሁለት ምርጫ ማለት ነው እና እዚህኛው መደብ ላይ ሻይኑ አልበዛም። በርገንዲነቱ ደግሞ ቀይ ነው። ይሄኛው ቀይ ሆኖ ቀይ ወርቀ ዘብ ስለገባለት ወደ በርገንዲ ቀላ ያለ በርገንዲ አይነት ከለር ይዟል። እዚህኛው ጋር ደግሞ በርገንዲ ሆኖ ቀይ ወርቀ ዘብ ነው የገባለት። ዲፕ በርገንዲ አይነት ከለር ነው ያለው መደቡና ሁለቱም የሚያምሩ ዲዛይኖች ናቸው። እንግዲህ እነዚህን ዲዛይኖች እናንተ በፈለጋችሁት ከወገብ በላይ ምርጫ በፈለጋችሁት ቶፑን መርጣችሁ በ20 ሺህ ብር ብቻ እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ እችኛዋን ልብስ እናገኛለን። እችም ልብስ እንግዲህ እንደምታዩት በጣም ነው የምታምረው። ነጠላዋን ጣል አድርጌ ላሳያችሁ። እችት በጣም ነው የምታምረው። እንግዲህ ከፍታዋም ቁመቷም ደግሞ የሚያምር መደቧ ትንሽ ዳርክ የሆነ ግሬ አይነት ከለር ነው ያላት። ከዛ ዲዛይኖቹ የወጡለት ደግሞ ሞር ለጎልደን ወርቀ ዘብ እና ትንሽ ወደ ብሉ ወሰድ የሚያደርገው አይነት ክር ነው እና በጣም ነው የሚያምረው። የሆነ ኦልድ አይነት ስታይል አላት ዲዛይኗ ላይ ትንሽ ወደ ድሮ ትወስደናለች እና በጣም ነው የምታምረው። ቆንጆ ልብስ ነች። የምታዩዋትን ልብስ እንግዲህ እናንተ ከወገብ በላይውን በፈለጋችሁት ወይ መርጣችሁ አሰርታችሁ በ18 ሺህ ብር ብቻ እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ እንግዲህ አሁንም እዛው ቀይ ላይ ነን። ይሄኛው ደግሞ ሞር ድምቅ የሚያደርግ አይነት ቀይ ነው። ሙሉ ዲቴይሉን ሳሳያችሁ ይሄን ይመስላል ልብሱና በጣም ነው የሚያምረው። ዲፕ ቀይ ይሆንና መደቡ ሳባ ብቻ ቀይ ሳባ ብቻ ይሆንና መደቡ ከላይ ግን አረንጓዴው ዳርክ ግሪን አለው። እኛ 64 የምንለው ማነው 77 የምንለው ክር ነው። ዳርክ ግሪን አለው እና እዚህ ጋር በዳይመንድ መልክ የገባው ፍሬም፣ ከዛ እዚህ ጋር ደግሞ ውስጡ ያሉት መስቀል ዲዛይኖች ውስጥ ላይ በጎልደን ነው የተሰሩትና ላይክ እንደ ፈርጥ ቁጭ ቁጭ ነው ያሉትና ያምራሉ። በጣም ነው የሚያምሩት። ድምቅ ነው የሚያደርጉት። ቅላቱን ከላይ ግሪን መሆኑ ትንሽ ደብዘዝ እንዲል አድርጎታል። ከዛ እዚህ ጋር ደግሞ ያሉት ስኪሮች ጎልደኖቹ በወርቀ ዘብ የገባው ጎልደን ፓርት ደግሞ ለብቻው ድምቅ አድርጎ እንዲታይ አድርጎታል ቀሚሱና በጣም ነው የሚያምረው። በጣም የሚያምር ቀሚስ ነው። ይሄ ልብስ እናንተ እንግዲህ በፈለጋችሁት ዲዛይን ከወገብ በላዩን በፈለጋችሁት ዲዛይን መርጣችሁ አሰርታችሁለት 23 ሺህ ብር ብቻ እንሰራላችኋለን። ወደ ቀጣይ ስንሄድ ደግሞ ይችኛዋን ልብስ እናገኛለን። እንግዲህ ፒች ከለር ምርጫው የሆነ ላይት ፒንክ ነገር ነች። ፒች ከለር ምርጫው የሆነ መደቧ ላይት ፒንክ ነገር ሆና ከላይ እኛ 50 ቁጥር በምንለው ክር ነው ዲዛይኑ የወጣላት እና ዳይመንድ አይነት ፓተርን ነው ያላት። ከዛ ደግሞ መሀል ላይ እና ዳርና ዳር ላይ የከፈላት ፍሬም አለ። ውስጧ ላይ የፍላወር አይነት ዲዛይን ነው ያለው። የፍሬሙ ዲዛይን ውስጡ ፍላወር ነው የሚመስለው እና በጣም ነው የምታምረው። ድምቅ ያለች ዝም ያለች ብዙ ያልጮኸች ደስ የምትል አይነት ጥበብ ነች። በጣም ነው የምታምረው። ድምቅ ነው የምታደርገው።
እነሱ ይችን ከወገብ በላይሆን ዳይመንድ የበዛበት ነገር ተሰርቶላት ከወገብ በላይሆን እነሱ በፈለጉት ዲዛይን ዋጋዋም ቆንጆ የሆነ ተመጣጣኝ ወገን ያላት በመረጡት ዲዛይን 16 ሺህ ብር ብቻ እንሰራላችኋለን። እንግዲህ ዛሬ እንዳያችሁት የተሰሩ ልብሶችን እና የተወሰኑ ሽመናዎችን አሳይቻችኋለሁ። ያው ከነዛ ውስጥ ምርጫ የሆናችሁን ሞር ሌላ ምርጫም ካላችሁ ማስተናገድ እንችላለን። ስለለበስኩት ልብስ ግን ምንም አላልኳችሁም እና የተወሰነ ነገር ልበላችሁ። እንግዲህ ይህ ልብስ እንደምታዩት ተደራቢ አይነት ነገር ነው። እንደ ሸሚዝም ተቆልፎ መለበስ ይችላል። የባህልን ልብስ እንደዚህ ብዙ ጊዜ አልለመድነውም እና በዚህ መልኩም አሰርተን ጀስት ለመዘነጥ ከሆነ በዚህ መልኩ መዘነጥ ይቻላል ለማለት ያህል ነው። በቀበቶ መለበስ ይችላል፣ ዊዛውት ቀበቶ መለበስ ይችላል። ልብሱ ከውስጥ እኔ አጋጣሚ ሆኖ ጥቁር ለበስኩኝ እንጂ ከሱ ጋር የሚሄድ ነገር ላይክ በርገንዲ ብለብስ፣ ላይት ሌመን ነገር ብለብስ፣ ኦር ደግሞ ፒውር ነጭ ብለብስ አብሮ መሄድ የሚችል አይነት ጥበብ ነው። ጥበቡ እንግዲህ ይሄ ተለቅ ያለ ከፍ ያለ ጥበብ ነው። መካከለኛም ቀጭንም ጥበብ ተመርጦ መሰራት ይችላል። እንግዲህ ይህንን ልብስ በዚህ መልኩም በሸሚዝ መልኩም ሊሆን ይችላል ወይ ደግሞ አንገቱም ላይ እጁም ላይ ወራጇን ፓርትን በጥልፍ ማምጣት እንችላለን። በራሱም ይሁን በሌላ ጥበብ መሰራት የሚችል አይነት ስታይል ነው። በራሱ ዋጋውን ለምትፈልጉ በ20 ሺህ ብር ብቻ እንሰራላችኋለን። እንግዲህ ለዛሬ ይዤላችሁ የቀረብኩት እነዚህ ነበረ። አብራችሁኝ ስለቆያችሁ በጣም ነው የማመሰግነው። መታችሁ ልታገኙኝ ለምትፈልጉ አድራሻዬ 22 ከጎላጎል ወደ ቦሌ ስትወርዱ ወይም ደግሞ በተለምዶ ወርቁ ህንፃ የሚባለው አካባቢ ወርቁ ህንፃ ፊት ለፊት ሚዮቤ ህንፃ አለ። እሱ ህንፃ ላይ ሁለተኛ ፎቅ ላይ እገኛለሁ። በተረፈ ደግሞ በስልክ ቁጥሬ 0913275805 በዋትሳፕም በቫይበርም በቴሌግራምም እንዲሁ ቀጥታ ቢደውሉልኝ ያገኙኛል። በጣም አመሰግናለሁ። ሰላም ሁኑ።